ማወቅ የሌለባትን ሚስጥር ኤቢ አውቃለች ማለት ነው። ናታን እንግዲህ የሌለ ችግር ውስጥ አስገብተዋለች ማለት ነው። እንደዚሁ እንግዲህ አርጁንም እሷን አፍቅሩ እንግዲህ እዛ በር ላይ እንደሚመላለስ እያየን እየተመለከትን ነበረ። ቢሆንም እሷ ግን መስተፋቀር አምጣልኝ የሚያስወድድ ነገር ናታን የራሴ ማድረግ ፈልጋለሁ ብላ እንግዲህ በቃ በራሷ መንገድ ቆፍራ ሲያቀሳታት እንግዲህ በሰይጣናዊ መንገድ እየሄደ ትገኛለች ማለት ነው። እንግዲህ ዳጣ የሰላም ልጅ እንደሆነች ደግሞ ደርሳበታለች። እሱን እንግዲህ እናገራለሁ ብላ እየዘለለች ነበረ። ናታን ግን እባክሽ ይሄ ቤት ሰላም እንዲበላሽ አታርጊ፣ እናትና አባትሽ ናቸው፣ እነሱ ተለያዩ፣ ችግር ተፈጠረ ማለት ደግሞ አንቺም ውሃም ሜዳ ላይ ትወርቃላችሁ። እኔ ከዚህ ቤት ሻንጣይን ይዤ መሄድ መረሳትም የሚችል ሰው ነኝ እያላት ነበረ። ኤቢ ግን አሻፈረኝ ለማዬ ካልተናገርኩ እያለች አፏን እየከፈተች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንግዲህ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናይበት ዲራማ ነው ማለት ነው። እንግዲህ ኤቢ ከዛ ቤት ውስጥ ወጣ ያለ ባህሪና እንደዚሁም እንግዲህ የሰው ሚስጥር የምትቆፍር አንቺ ማወቅ የለብሽም የምትባለውን ነገር እንግዲህ ለማወቅ የምትሮጥ ማስተዋል ያነሳት ናት ማለት ነው። ያው አንዳንድ ጊዜ ከምትሆነው አንጻር እውነት ሊኖራት ይችላል። ነገር ግን በዚህ ልክ ያው የቤት ትዳር ለማፍረስ ይህን ሚስጥር ለማውጣት የቆፈረ አንደበት ሚስጥር መደበቅም ደግሞ ይችላል ማለት ነው። ስለዚህ ዳጣን ሄዶ ያመጣት አባዬ ነው። አባዬ ስለሆነ ሄዶ ያመጣት ዳጣ ደግሞ የሰላም ልጅ ነች። ስለዚህ አባቷም አባዬ ሊሆን ይችላል። ስለዚህ ሰላም ልጇን ይዛ ነው እኛ ቤት እየተቀመጠች ያለችው ማለት ነው። ይህንን ጉድማ እማዬ መስማት አለባት እያለች ነበረ እና እንግዲህ እናቷ ጋር ብትሄድ ዳጣ የአባዬ ልጅ ነህ ከማለት ወደ ኋላ አትመለስም። ነገር ግን ዳጣ ያቶ ደረጀ ልጅ እንደሆነች አልደረሰችበትም። ወረቀቱ አንዱ ወረቀት በናታን እጅ ቀርቶ ነበረ። እንግዲህ የራሷን ጥርጣሬ አስቀምጣለች ማለት ነው። እንግዲህ እንዳትናገሪ ወይዘሮ ማርታ ይህን ነገር መስማት የለባቸውም እያላት ነበረ ናታን በተደጋጋሚ። እሷ ግን ሞቼ ይገኛለው እያለች እንግዲህ በሩን እየቀጠቀጠች ክፈትልኝ እያለች እየጮች ነበረ። ነገር ግን ይህንን ድምጽ ወይዘሮ ማርታ ሰምታ ነበረ። ምን ሆኖ ነው ኤቢ እማዬ እያለች ነው ብትልም ውሃ እንግዲህ አጠገቧ ስለ እማዬ ኤቢ እኮ ሁልጊዜም እማዬ እማዬ እያለች ነው የምትለው። እኔ ግን ወይ ምን ፈልገሽ ነው እላታለሁ ባንቺ ቦታ ሆኜ። ዝም ብላ እኮ ነው የምትጣራው ታያት ነበር ያለቻት ነው። አይኋዬ አይመስለኝም፣ በተደጋጋሚ እየተጣራች ነው። ሂጅና እስቲ እያቸው ምን ሆና ነው ነበር ያለቻት ና ውሃ እንግዲህ ሄዳ የእማዬ በሩን ክፈችልኝ ጉድ ተፈጥሯል ስትል ነው የሰማቸው። ውሃም እየሮጠች ተመልሳ እንግዲህ እማዬ ጉድ ተፈጥሯል እያለች ነው ኤቢ ስትልም ወይዘሮ ማርታ እንግዲህ ደንግጣ ወደ ፎቅ ነበር ሄደችው። ናታን ግን ያው ደንግጦ ተንበርክኮ ኤቢ እባክሽን ይህን ነገር አትናገሪ፣ እማዬ በፍጹም ይህን ነገር መስማት የለባትም፣ እባክሽ ይሄ ቤት ይፈርሳል፣ ይሄ ቤት ሰላሙን ያጣል እያላት ነበረና እሷ ግን አይሆንም ሰላም ልጇን ይዛማ እዚህ ቤት አትቀመጥም። ልጇን ይዛ ከዚህ ቤት ውልቅ ብላ መሄድ አለባት። ሰላም ብቻ ሳትሆን መሄድ ያለባት ዳጣም ከዚህ ቤት ውልቅ ብላ ትሄዳለች። እኔ እናንተ ደግሞ ተጋብተን እንኖራለን ነበር ያለች። እሱ ግን ወይዘሮ ማርታ ስትመጣ እንግዲህ ምንድነው እናንተ ምን ሆናችሁ ነው ስትል እሱ እንግዲህ እባክሽ ምን ላድርግልሽ፣ እሺ የፈለግሽውን ላድርግልሽ፣ የፈለግሽውን ነገር ሲላት እንግዲህ እሷ አስባ ታገባኛለክ፣ የምርቃት የለት ቀለበት ታደርግልኛለክ ነበር ያለችው። ነገሩ በጣም ቢያስደነግጠው አንቺ ባለጌ ነሽ፣ እንዴት እንደዚህ ታስቢያለሽ ቢልም ነገር ግን ይሄ ሚስጥሩ በሱ ምክንያት ወጥቶ ይሄ ቤት እንደሚፈርስ ያስበው እሺ በቃ ነው ያላት። እሺ ነው ያላት። እንግዲህ ይሆናልም አላውላትም። ታደርግልኛለህ ብትለውም አደርግልሻለሁ ሳይሆን ግን እሺ ነበር ያለ፣ እሷን ለማረጋጋት ማለት ነው። እንግዲህ በሩን ከፍታ እንዴ እናንተ ምንድነው የተፈጠረው ስትላቸው እንግዲህ ወይዘሮ ማርታ ናታን ቀለበት ሊያደርግልኝ ነው እማዬ፣ የማይታሰብ ነገር ነበር ያለችው። ናታን እንግዲህ በጣም ነው የደነገጠው። ወይዘሮ ማርታ የምትፈልገው ነገር ስለሆነ እንግዲህ በጣም ነው ደስ ያላት። ናታን ቀለበት ሊያደርግልኝ ነው ስትል ማለት ነው። ናታን ግን በጣም ደንግጦ እንግዲህ ባሉበት ነበር ስቷቸው ሄደው። አርጁንም እዛ መንገድ ላይ እየተንኮራደደ ኤቢዬ የኔ እንስት የኔ ምናምን እያለ እንግዲህ እዛ ጋር ዳጣ ታገኘዋለች ና እሷ እንግዲህ አንተ ሰው ግን የምመክረስ አይደለም እንዴ እቺን ሴትዮ ዝም በላይ የምትከታተላት እሷ አትወድህም አልኩክ። እሷ ደግሞ የምትወደው አንድ አይን ያለው ሰው ብቻ ነው። አንተ ደግሞ ሁለት አይን ያለክ ምን ትፈልጋለህ ከሷ ብትለውም እንግዲህ እኔ ታዲያ ምን ችግር አለው አይደለም አንድ አይን ሁለቱንም አይን አጠፋለሁ እሷ ካለችልኝ ኮለኔ እሷ በቂ ናት ነበር ያለውና ይልቁንስ አቶ ደረጀ እዚህ ሰፈር እንዳይክ
እልም ብለህ ወደ መጣህበት ተመልሰህ ሂድ። ኤቢ አንተን አይደለም ማግባት ዞር ብላ ማታይክም። ግን ለመሆኑ ምን ያህል ፊትህን አይተኸው ታውቃለህ? በመስታወትስ እንዴት ነው ኤቢ አንተ ልታገባ የምትችለው? ልታይክ እንኳን አትፈልግም ነበር ያለችውና እሱ እንዴት እንደዚህ ትኛለሽ? አንቺም እንደ እህትሽ መሳደብ ጀመርሽ ነበር ያላትና ይልቁንስ እውነቱን ነው የተናገርኩት፣ ሂድ ከዚህ ሰፈር ውልቅ ብለህ ነበር ያለችው። እሱ ግን እሷማ ያለችኝ ሌላ ነገር ነው፣ እሷ ያለችኝን ግን መቼም አላደርገውም፣ እሞታታለሁ እንጂ መቼም አላደርገውም። እኔ ምለው እሷ የምትወደው ሰው አላት እንዴ እናንተ ቤት ውስጥ ነበር ያላትና ማለት የምትወደው ሰው አይ የሆነ ነገር ካላሰራህልኝ እያለችኝ ነው፣ የሆነ የሚያስወድድ ነገር ነበር ያለችውና ያላትና እንግዲህ ዳጣ ይነሳማ በጣም ነው የደነገጠችው። እንግዲህ ወደ ቤት ቀጥታ ነበር ሄደችው። ወደ ቤት ስትሄድ እንግዲህ ናታን ልታወራው ነበር ሄደችው ስለዚህ ምክንያት ማለት ነው። ነገር ግን ናታን እቤት አላገኘችው ነበርና ቁጭ ስትል እንግዲህ ኤቢ መታ እሺ ደግሞ ሚስጥርሽ ያልታወቀ አይምሰልሽ ነበር ያለቻት። ይህ ሚስጥር ነው የምታወሩ? ሰላም ነሽ? ግን አስተያየትሽ ሁሉም አላማረኝም ነበር ያለቻትና ይህንን እያወሩ እየተነጋገሩ ባሉበት ሰዓት እንግዲህ ናታን ከውጭ ላይ ሲመጣ ናታን እየናፈልግሃለሁ ነበር ያለችው ኤቢና እሱ ግን ልሂድ ልመለስ እያለ እያምታታ እንግዲህ ሄዶ ቁጭ ብሏል ነበርና ዳጣን ሰላም ሲላት ሰላም እንዳትላት ነበር ያለችው። እሷ እንግዲህ አይ ሰላም እንዳትላት ተብልሃል እኮ ብላ ነበር እጇን የሰበሰበችው ና እኔ ሰላም እያልኩሽ ያለው ሰላም ተይኝ ጨብጭኝ ነበር ያላት ና ሰላም ብሏት ነበር ቁጭ ያለው። ሰላም የምትለው ዳጣን ብቻ ነው አይደል? እኔ ሰላም አትለኝም። እሺ ምን ፈልገሽ ነው ቢላትም ደግሞ የምርቃት ዕለት ዳይመንድ ቀለበት ነው እንድታደርግልኝ ፈልገው ተንግዲህ ወዲያ አንተ የኔ ባል ብቻ ነክ ነበር ያለችው። እሺ ይሁንልሽ ነበር ያላትና እንግዲህ ልታወራ ስትል ራሱ ወሬውን ሊያስጨርሳት አልፈለገም። ዳጣ እንግዲህ እፈልግሃለሁ በማለት ነበረ የወጣችው ትታቸውና ስጨርስ ወደ እኔ እንድትመጣ ፈልጋለሁ ብትል ምን አባሽ ፍለጋ ነው ደግሞ አንቺ ክፍል የምትጠሪው ምናምን እያለች እንግዲህ እያለበለበችና እየሰደበቻት ነበረ። እሷ እንግዲህ በሌለ እኔ እኮ ምን አደረኩሽ? አንቺን በቻልኩሽ በታገስኩሽና ምን አደረኩሽኝ እንደዚህ የምታሰቃየኝ ሁሉ ጊዜ እኔ ላይ በቃ የምታፈጭብኝ በማለት እንግዲህ ዳጣ ተናዳ ነበር ስታት የወጣችውና ናታንም እንግዲህ እሺ ያስብበታል የዳይመንዱን ነገር ብሎ ትቷት ወጥቷል ማለት ነው። ኤቢ እንግዲህ እውነት መስሏታል። ናታን እሺ ቢላትም ነገሮችን ለማረጋጋት ነው እንጂ ኤቢን ከኤቢ ጋራ መቼም መኖር አይችሉም። እንኳን አንድ ላይ መኖር ቀርቶ ከኤቢ ጋራ አሁን ራሱ ባሉበት ደረጃ አስተያየቷ አነጋገሯ ምናምን በጣም ነው እንትን የምትለው። ምክንያቱም ለምን እሷን ትጨብጣታለክ እስከ ማለት ደረጃ ሰውን እንኳን ከኔ ፍቃድ ውጪ መጨበጥ አትችልም እያለችው ያለች ሴትዮ ጋራ ናታን እንዴት ነው ትዳር መመሰረት የሚችለው? በጣም ከባድ ነውና ወይዘሮ ማርታም እንግዲህ በአቶ ደረጀ ላይ አንዳንድ ጥርጣሬዎች እያደሩባት ቢገኙ ነገር ግን ደሪ ምን ሆነ ነው ደህና ለመሆን ትሞክራለህ እንጂ ደህና እኮ አይደለህም እያለችው ነበርና እሱ ግን አይ ማርትዬ በጣም ደህና ነኝ፣ ምንም የለም እኔ ደህና ነኝ እያለ እንግዲህ ለማስመሰል እየሞከረ ነበረ። እሷም እንግዲህ ዳሪ አትዋሸኝ፣ ለማስመሰል እየሞከርክ ነው እንጂ ምንም ደህና አይደለህም፣ ምንም ሰላም ፊትክ ላይ አይታይም። እኔ እኮ በአንተ ምክንያት ሳቅ ናፈቀኝ፣ እንደ ፊቱ እንድታስቀኝ ፈልጋለሁ ነበር ያለችውና እሱ አንቺ ሱስ አንቺ ብቻ አይደለሽም እኔም ሳቅ ርቆኛል ነበር ያለው። ነገር ግን በሀሳቡ ከአንቺ ውጭ ሄጄ ሁለት ልጅ እንደወለድኩ ብትሰሚ እንደ ካድኩሽ ለአንቺ ማልገባ ሰው እንደሆንኩ ብታውቂ ምን ትይ ነበረ? ምን ተወስኝ ነበረ? እውነቱን የሰማሽ ለታ ከኔ ምን አተህ ነው? ከኔ ምን ጎሎብህ ነው ሌላ ሴት ጋር ሄድከው ስትኝ መልሴ ምን ይሆን የሚሆነው? እኔ እኮ ማራባ ሰው ነኝ። እኔ እኮ በጣም በቃ ላንቺ የማልገባ ሰው ነኝ እያለ እንግዲህ በሀሳብ ሄዶ ነበርና ደሪ አሁንም ሰላም አይደለህም ብላ እንግዲህ ወደ ራሱ ልትመልሰው ነገሮችን ልታረሳሳው ሞክራ ነበርና በራሳቸው መንገድ አንዳንድ ነገሮችን የሚያስቁ ነገር እያነሳ እያወራላት ነበርና እሷም እንግዲህ የረሳችው ሳቋን እየሳቀች እሱም እንግዲህ እውነት ከልቡም ባይሆን በጥርሱ እንግዲህ እየሳቀ ነበርና በመጨረሻም ግን ያው ናታን ዳጣ ፈልጋለሁ ስላለችው ከዳጣ ጋር ቁጭ ብለው እያወሩ ነበርና እሱም እንግዲህ ኤቢን አትስሚያት እባክሽን፣ እኔና አንቺ ምንም የሚለያየን ነገር የለም። እኔና ኤቢ ምንም ቢሆን መቼም እኔ ኤቢን አላገባም፣ ከኔ ጋራም መሆን አትችልም እሷ በምንም ታምር ምንም ቢፈጠር ነበር ያላትና ይልቁንስ ኤቢ እኔን ብላክ ሜል ልታደርገኝ እየሞከረች ነው ነበር ያሉ ማለት ነበር ያለችው። እኔም እኮ የሰማሁት ነገር ጥሩ አይደለም አርጁ የሆነ ነገር ነግሮኛል። ምንድነው ደግሞ ብላክ ሜል ልታደርግ እየፈለገችው አልገባኝም ነበር ያለችውና እሱም ግን ነገሩ አንቺ ታገሺ ለሁሉም ነገር እያለ እንግዲህ እያወራት እያለ ኤቢ መታ እንግዲህ ያው
በዱላ መምታት ብቻ ነው ያቀራት። ይሄ ቦታ የእናንተ መሸሸጊያ ቦታ ሆኖ ቀር አይደለ? አሁን እማዬ የቤት ናት ያለችው። ናታን ተነስተ ከንፈሬን ትስመኛለህ ወይስ ሄጄ ለማየ ልናገር ሚስጥሩን ነበር ያለችው። ናታን ግራ ተጋብቷል። ኤቢን ይስማታል ወይስ ያጋጫታል የሚለው ነገር ለሁላችንም ግራ አጋቢ ይሆናል። ዳጣስ ምን ትል ይሆን? ለሁላችንም ጥያቄ ነው። ይሄን ቪዲዮ እንግዲህ ናታን እውነት ከንፈሯን የሚስማት ይመስላችኋል? ይሄ በራሱ በጣም ብልግና ነው። አንድን ወንድ ልጅ በግዴታ እሱ በማይፈልገው መልኩ የራሴ ያደርገዋለሁ ብሎ ማሰብ ፍቅር ሳይሆን ማለት ናታን በቃ የራሷ ራሱ ብታደርገው እሱ ወዶ ሳይሆን ያው በግዴታ ያው አስገድዳ እንዳገባችሁ ነው። ምንም ቢሆን ሴት ልጅ ክብሯን ስጠብቅ ቆፍጠን ስትል ነው የሚያምርባት እንጂ ወንድ ልጅ አስገድዳ ታገባኛለህ ወይ? አገባት፣ እሺ ቀለበት አደረገላት። ከሳም በኋላ እሷ ይወዳት እሷ እንደዚህ ያለች ሰው ናት። በምን አይነት መልክ ነው ኤቢና ናታን? እውነት ኤቢ በዚህ ጸባዩዋ ከናታን ጋራ ተስማምታ የምትኖር ይመስላችኋል? በፍጹም ከናታን ጋር አይደለም ከማንም ሰው ጋር አይደለም ከናታን ጋር ከራሷ ጋር ራሱ መግባባት ያቃታት ሰው ናት። ሰው ደግሞ የሰው ልጅ ከራሱ ጋር ካልተግባባ እንዴት ነው ከሌላ አካል ጋር ከሌላ ሰው ጋር ተግባብቶ ደግሞ ትዳርን የሚያክል ነገር መስርቶ መቀመጥ የሚችለው? ምክንያቱም በቃ አሁን ራሱ የምታደርገው ድርጊት ገና የራሷ ሳይሆን የምታደርገው ድርጊቶች ጥሩ ድርጊቶች አይደለም እሱ እኛ ራሱ እየፈራን ነው። ምክንያቱም የምታሳየው አክት፣ ፊቷ፣ ቁጣዋ ምናምን የሁሉንም ሰው ያስፈራልና የቤተሰብን ትዳር ደግሞ በዚህ ልክ ለማፍረስ ያው መሮጧ ምክንያቱም በኋላ ላይ እኔን ይጎዳኛል ብላ ማሰብ አልቻለችም። እሷ ያሰበችው እኔ ኤቢ ምንም። ሌላው ደግሞ እንግዲህ አቶ ደረጀ አባትሽ ነው ብላ እንግዲህ ደብዳቤው ላይ ጥፋላት ነበረና እኔም እናትሽ ነኝ የተረገዘው ልጅም ደግሞ ላንቺ ወንድምሽ ነው ብላም እንግዲህ ወረቀቱ ላይ ጥፋላት ነበረ። ይሄን ዋነኛው ወረቀት ግን አላየችውም ማለት ነው። ምክንያቱም እሷን በጥርጣሬ ውስጥም ጠርጥረው ነበረ ማለት ነው። ይሄ የተረገዘው ልጅም እኮ ያባዬ ሊሆንም ይችላል፣ የማን ሊሆን ወይ የናታን ሊሆን ይችላል እያለች እንግዲህ የራሷን ግምት እያስቀመጠች ነበረ ወይዘሮ አቤጌል ማለት ነውና ደግነቱ ግን እሱን ነገር አላየችውም። እሱ ነገር እንግዲህ እውነት አቶ ደረጀ ከሰላም 2 ልጅ እንዳለው ብታውቅ ኤቢ ምንድን ነው የሚፈጠረው? አቶ ደረጀም እኔ ሚስጥሬን ገመናዬን ለማይደብቅልኝ ሰው እኔን አደባባይ ለማውጣት ለሚሮጥ ሰው ሚስጥሬን አልነግረውም ነው ያላት። እኔ ችግር ውስጥ ብገባ ምን ያህል ልታግዥኝ ትሞክሪያለሽ? እኔን አባትሽን ምን ያህል ከውርደት ታድኝኛለሽ ነበር ያላትና እሱ ግን እውነት ነው፣ ስህተት ነው፣ መነገር አለበት ስህተት፣ እውነቱ ደግሞ መታወቅ አለበት ነበር ያለችው። እሱም ለኔ ለአባትሽም ነበር ያላትና እሷ አዎ ምንም ቢሆን አንተ ነህ እውነት ነው ብለህ ያልከኝ ነበር ያለችውና እሱ እንግዲህ እሺ እንደዛ ከሆነ እኔ እስካለው ድረስ ትኮሪብኛለሽ፣ ሳፍር ደግሞ ታፍሪብኛለሽ ብሎ ነበር እንግዲህ ሚስጥሩን ምንም ሊነግራት ፈቃደኛ አይደለም። ነገር ግን ኤቢ ጠባይ ኖሯት እውነት አባቷን ብትረዳው የሆነ መፍትሄ ሊያማክራት ይፈልጋል። ነገር ግን እሷ ያው ለዛ የምትበቃ ሰው አይደለችም። እንደ ሕፃን ልጅ ሮጣ ያው እማዬ ነው የምትለውና ይሄ ነገር ደግሞ ያው ትዳራቸውን ስለሚያፈርሰው ምንም አይነት ሚስጥር ማንኛቸውም ለሷ ሊነግሩ ፈቃደኛ አይደሉም ማለት ነው። ሌላው ነገር እንግዲህ ናታን ይሄን ነገር አቶ ደረጀ ሲሰጠው ድጋሜ በደንቡ አጥበቀ ማስቀመጥ አለብህ፣ ይሄን ነገር በጣም መጠንቀቅ አለብህ፣ ካልሆነ አልሰጥህም ነበር ያለው። ናታን ግን አባዬ ግድ የለም እኔ በጣም ተጠንቅቄ ነው ማስቀምጠው፣ ሰላም አደራ አንተ ራሱ ገልጠህ እንዳታነበው ብላኛለች። ስለዚህ እባክህ አደራዬን ይበላዋል እየተሰማኝ ነው ነበር ያለውና አቶ ደረጀ እንግዲህ እሺ ይሄን ነገር በጥንቃቄ ልታስቀምጥ ይገባል፣ እንደዛ ካልሆነ ይሄ ነገር በጣም ከባድ ነው ነበር ያለውና ነገር ግን አቶ ደረጀ ያው ወረቀቱን ቢሰጠውም ናታን ያው እንደ ራሱ ያው ተጠንቅቆ ወረቀቱን ጥሩ ቦታ አስቀምጦ ነበረ። ነገር ግን ያው ሰራተኛዋን በመላክ ወረቀቱን ቁልፉን ተቀበዩ ክላስህን አጸዳለሁ በይውና ነበር ያለችውና ሰራተኛዋ ግን አይሆንም ናታን ክፍሌን ለራሴ ነው ማጠዳው ብሎኛል ብትልም እንግዲህ ሂጅና ተቀበዩ ይሻለው ሂጅና ተቀበይ አንቺ እንዳልሽው ነው የሚሆነው በማለት እንግዲህ ሰራተኛውን በጥፊ በመምታት ያክል ነበረ እያላከቻት ማለት ነው። እሷ እንግዲህ ከዚህ በለጠ እምቢ ማለት ስለማትችል እሺ ብላ ሄዳ ቁልፉን ተቀብላ አምጥታ እየሰጠቻት ማለት ነው። ነገር ግን ሰራተኛዋ የሰራችው ስህተት ሄዳ ቁልፉን ተቀብላ ከማምጣቷ በፊት ኤቢ ነች እንደዚህ ያለችኝ በማለት ነበረባት ብትለው ግን ብትነግረው
ናታን ከለከለኝ፣ ቁልፉን አልሰጥም፣ ክፍሌ ንጹህ ነው ብሏል ማለት ትችል ነበረ። ነገር ግን ሄዳ ያው አለማስተዋል ቁልፉን ተቀብላ ሰጥታታለች ማለት ነው። ሌላ ነገር እንግዲህ ያው ምጥን እርቦኛል ብላ እንግዲህ ጓደኛው መታ እያማከረቻት ነበረ ውሃንና እናንተ ጋር የሚበላ የለም እንዴ ምን ሰራችሁ ነበር ያለቻት። እሷስ ኬክ ወይ ጥብስ ወይ ሽሮ ወይ ምን ፍርፍር፣ እንቁላል፣ እርጎ እያለች እየጠየቀቻት ነበረና እሷ የሚበላ እህል ብቻ ነው የምፈልገው ርቦኛል ነበር ያለቻትና እንዴ እናንተ ቤት የሚበላ የለም እንዴ ብትላትም አይ እማዬ የዘመድ ጋር ሄዳለች፣ ሰራተኛችን ደግሞ ዛሬ ጧት ወደ ቤቷ ሄዳለች፣ ስለዚህ ምግብ አልሰራም ርቦኛል ብትላትም ስለዚህ በቃ እኛ ኩሽና ሄደን እሰርቅልሻለሁ ብላት እንግዲህ ወደ ኩሽና ምግብ ሰረቃ ገብቷል። ወደ ኩሽና እንግዲህ በዳዴ እየሄዱና የሚፈልጉትም እንግዲህ የእቃ ማስቀመጫ የእቃ መደርደሪያ ውስጥ ነበረ እየፈለጉ ያሉት፣ ሊያገኙት አልቻሉ። ዳጣም እንግዲህ ሳሎን ላይ ቁጭ ብለው ከናታን ጋር እያወሩ ከኤቢ ጋር እያወሩ ነበርና ናታን ግን ወደ ኩሽና ሲገቡ አይቷቸው ነበረ። ስለዚህ ኤቢ ባክሽ ድምፅሽን ቀንሰሽ አውሪ፣ እነኚህ ልጆች ወደ ኩሽና ሲገቡ የሰሟቸው መስሎኛል እያላት ነበርና እሷ ግን እኔ ታዲያ ምን አገባኝ በማለት እንግዲህ የራሷ ወሬ እያወራስ ነበረና እነሱም ኩሽና ውስጥ ያው እየፈለጉ ነበረ። ውሃም እንግዲህ ወደ እቃ ማጠቢያው ጋር ሄዳ እያሸተተች ነበረና መሸተተሽ ምግብ አልሸተተሽም እያለቻት ነበረ። ምጥንም እኔ ሸቶኛል ግን ወደዚህ አካባቢ ነው የሚሸተው ነበር ያለቻት። ውሃም እኔ ሸቶኛል እዚህ አካባቢ ነበር ሸተተሽ ሽንት ቤት ሸተተኝ ነበር ያለቻት። አንቺ ውሃ ማጠቢያው ጋር ነሽ እኮ ያለሽው፣ ከውሃ ማጠቢያው ጋር እቃ ማጠቢያው ጋር ዞር በይ፣ ወደ ሌላ ቦታ ፈልጊ እያለቻት እንግዲህ በዳዴ ሄዱ። እየፈለጉ እያሉ ሰራተኛው ወደ ኩሽና ትመጣለች። ሰራተኛው ኩሽና መታ እንግዲህ የራሷ የምትፈልገውን ነገር ስትፈላልግ እነሱም ሲያዩ እንግዲህ ቀስ ብለው ሊወጡ አጠገቧ ትደርስና እንግዲህ ውሃ እንዳይጥ ወደ ቀሚሷ ስር በእጇ ትገባለች ማለት ነው። ሰራተኛውም ደንግጣ እንግዲህ ወደ ኩሽና ነው ወደ ሳሎን ነበር ሄደችው። እነሱ ምን ሆናችሁ ነው እንዲህ አይጥ ይመስል እኮ በጣም አስደነገጡኝ ያላየኋቸው ነበር በማለት ነበር የሄደችውና እናንተ ምንድን ነው የምትፈልጉት ነበር ያለቻቸው። ይብም እነሱ እንግዲህ ምጥን እኮ ስለ ራባት የሚበላ እየፈለገን ነበረ ነው ያለቻትና እና ታዲያ ኩሽና ለኩሽና በዳዴ ከምትሄዱ ርቦናል ብላችሁ አትጠይቁም እንዴ ሰራተኛው ተሰጣችሁ አልነበር እንዴ ነበር ያለቻቸውና ሰራተኛው እሺ በቃ ርቧችሁ ከሆነ አሁን አሙቄ እሰጣችኋለሁ ነበር። እንዴ ለምን ታሞቂዋለሽ? እኛ መቼ ቀዘቀዘን ነበር ያለችው። እባካችሁ እናንተን አይደለም ማሞቀው ምግቡን ነው ማሞቀው። ወይ ውሃ ግን መቼ ነው ሰው የምትሆኙ በማለት ነበረ ትታቸው ሄደችው ካጠገባቸውና ሌላው እንግዲህ ናታንና ዳጣ ውጭ ላይ ቁጭ ብለው ስለ ኤቢ ጉዳይም አንዳንድ ነገሮችን ዳጣ ምንም አታስቢ፣ እኔና አንቺ ምንም ያለያየን ነገር የለም፣ እኔና ኤቢ ደግሞ መቼም ቢሆን አብረን አንሆንም፣ ይሄ ህልም ነው ነበር ያላትና ኤቢ እኔም ብላክሜል ማድረግ እየሞከረች ነው፣ ነገር ግን ሁሉ ነገር ቀስ ብዬ እነግርሻለሁ ነበር ያለውና ዳጣ ግን በጣም ግራ ተጋብታለች። በዚህ መሀል እንግዲህ እነሱ እያወሩ እያሉ ያው ኤቢ ትመጣባቸዋለች እና እቺ ቦታ የእናንተ መዳሪያ ቦታ ሆና ቀረች አይደለ ነበር ያለችውና እነሱም ኤቢ ምን እየሆንሽ ነው ግን ነበር ያላት። እነሱም ዳጣ ግን በጣም የሚገርመው ኤቢ የኔ ወድ ምንድን ባለም እየተጫወትን ነው፣ እኔ ቁጭ በይና አንቺም ከኛ ጋር ተጫወቺ ነበር ያለቻት። እኔ ከእናንተ ጋር የምጫወተው እናንተ እየተደበቃችሁ ትልከሰከሳላችሁ እንደዚህ ነበር ያለችውና ከዛን ይኸውልህ ናታን እንግዲህ አንተ የኔና የኔ ብቻ ነክ ተነስና ከንፈሬን ሳመኛ ይሁን ነበር ያለችው። እንግዲህ ዳጣ በጣም ነው የደነገጠችው። ተነስታ ልታንቃት ነው እንግዲህ ማለት ነው። እንግዲህ ናታን እንዴ ኤቢ በጣም ባለጌ ነሽ፣ እንዴት ነው እንደዚህ የምትይው? እንዴት ነው ከንፈሬን ሳመኝ የምትይው ነበር ያላትና እሷ ግን ከተነሳ ተነሳና ሳመኝ፣ ካልሆነ ግን እማዬ ቤት ናት ነበር ያለችው። አሁን ይቺ ሁሉ ነገር ነግራታለሁ ነው ያለችው። እንግዲህ ዳጣ አታውቅም ምን እንደምትነግራት። የምትነግራት ምናልባት እኔና ናታን አብራን እንደተቀመጥን ሄዳ ልትነግራት ነው ብላ ነው ያለችው። ናታን በጠቅላላ እንግዲህ በጣም ነው የደነገጠችው ዳጣ ማለት ነው። እና ናታን እንዴ ኤቢ እንዴት ነው ሳመኝ የምትይው? አንቺ ልጅ ጤነኛ ነሽ? ያምሻል እንዴ ነበር ያለችው። እሷም ያላትና አልደግመውም እንግዲህ ካልሆነም እማዬ ቤት ናት፣ ይኸው አሁን ነው ሄጄ የምነግራት ነበር ያለችው። እውነት ለናታን የሚስማት ይመስላችኋል? በፍጹም አይስማትም። ብትናገር ሄዳ ትናገራለች፣ የሚፈጠረው ይፈጠራል እንጂ ወይ ነገሮቹ ወደ ሌላ ያዞራሉ እንጂ ምንም ሄዳ የምትናገረው ነገር አይኖርም። ኢቢ እንግዲህ ወጣ ያለ ባህሪ ያላት ልጅ ናት ከዛ ቤት ውስጥና ነገር ቆፋሪ፣ ነገር አነፍናፊ፣ ሚስጥር ፈላጊ፣ በቃ ማወቅ የለባትን ነገር ሁሉ ለማወቅ የምትሮጥ ናት ማለት ነውና እውነቱን ወይዘሮ ማርታ ስትሰማ ምን ይፈጠር ይሆን?
በጣም ከባድ ነው። አንደኛ ነገር ዳጣ የሰላም ልጅ እንደሆነ ከሰማኝ ደስ ይላታል። ሰላም መቼ ወለደቻት? መቼ እንዴት ልትል ትችላለች። ምክንያቱም ሰላም ልጅ እንደሌላት ነው የምታውቀው። ግን እችን የመሰለ ልጅ ስላለቻት ደስ ሊላት ይገባል። ወይዘሮ ማርታ የሰው ደስታ ስለሚያስደስታል። ግን እንዴት ደበቀች ሚስጥሩን ብትልም፣ ግን ያው የእሷ ልጅ እንደሆነች በጣም ነው ደስ የሚላት። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ምን ይፈጠራል የሚለውን ቼላችሁ እስከምወጣ ድረስ ቸር ሰንብቱልኝ።